አይነት ክፉ ሰው ነኝ? ምን አይነት ኃጢአተኛ ነኝ? ይኸውላ ወያላ ንድድ ሲል እኔ ደስ አላለኝም። ይኸውላችሁ ማርያምን ደስ ነው ያለኝ። ለምን ደስ ስላላላችሁ እኔ ደስ ነው ያለኝ። እኔ እዚህ ቤት ማለት ነው የቶተናምን ደግሼ ወላ ብሩክ ወላ ማንም ሲቀልድብኝ አልነበር እንዴ? አውጣው ወያላ ማለት ነው። ቋጠሮ ሰርቷል። ልጆቻችን ሻምፒዮን ይላል። ይኸውልህ ደም ያለው ክለብ አንድ ላይ ማለት ነው። ምን ነው ሜዳ ውስጥ የላችሁም? ምን አትጫወቱም እንዴ? የት አለ? እሺ ምንድን ዋንጫው ቲም ሩቲቲ አርሰናል ለሳምፕል ይኸውልህ ጋርዲዮላ ትችላለህ ጌታ ይኸው ቡይ አርሰናል ላኩላቸው። ምንም ነው ያልነበረኝ። አራት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር ሶስት ይቀራል። እብድ ያገግማል እንጂ አይድንም ጀመው ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ? ወያላ እንዳይደብር እውነት እንዳይደብር ይቅርብን ማለት ቋጠሮ ከኔ ጋር ማንም እንዳይወዳደር የአንድ አዳራሽ ቋጠሮ ብቻ በሁለት ፍሬ ነው የተቋቋምኩት ስለሚቻል በለው እንግዲህ እንደለመድሽው በፕሪሚየር ሊጉም ያሳየን አለገና የፕሪሚየር ሊጉም አለገና ብለናል። ይመችሽ በለው አለገና ገና የፕሪሚየር ሊጉ አለገና የቻምፒየንስ ሊጉ አለገና የኤፍኤ ካፕ አለገና ዋንጫ ግን የለም። ጀማ ብዙ ማሽቋለጥ ስራችን ነው። ብዙ አታክብሩን፣ ስራችን ነው። ሲሆንና ከንቲባው አባት እኛ አለን። እኛ ካለ ቋጠሮ አለ፣ ቋጠሮ ካለ ወያላ አለ። ግን ምን የለም? ዋንጫ የለም። እኛ ስለምንችል አርሰናል ዋንጫውን ቢበላው ቆርቆሮ ነበረ። አሁንም ቆርቆሮ ነው። እንደናንተ አይነት ወያላ ግን የትም አልተፈጠረም። ወያላ ብቻ እንዳለ ወያላ ማለት እዚህ ጋር ይኸው 3000 ወያላ ማርያምን እንደ ማንቸስተር ደጋፊ ወያላ የለም። ወያላ ናቸው። ይኸው ወያላ ራስ ወያላ ሁላ። እሺ ተሸንፈናል በሲቲ ባይዘይ ማን ነው ይሄ? ያው ቆርቆሮ ዋንጫ ነው። እኛ ለዴኮሬሽን ነው የምንፈልገው። ገባ አይደል? ግልጽ ነው። ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማንሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማለት ነው። እንደዚህ ነው ንፍጣ። ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው። ገባችሁ አይደለ? እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፌ ደጋፊዎች አብዩን ጨምሮ ማን ትኮራለህ እንዴ? በሰው ክለብ ትኮራለህ? ለምን አትደግፈውም? ያን ክለብ ደግፈው። ሲቲ ይችላል ብለው ጨፈሩ። ለታሪክ ይቀመጥልን። ሪኮርድ አድርጌዋለሁ። ሲቲ ይችላል ብለው ጨፈርክ። እቤት ስንገባ ስለ ጌሙ እናወራለን። መድፈኛው ምንም ቅር እንዳይል። ይሄ ዝም ብሎ እንትን ነው ፍሌቨር ምናምን ነበረ። ዛሬ ዘንድሮ ያለ ጨውን በለዋለን። ፕሪሚየር ሊጉን ማለት ያለ ጨውን በለዋለን። ኖርማል ነው። ኢቲአር ላይ ጠብቀኝ አንተ ዱቄት ፈላ። በዚህ ተዝናና፣ በቆርቆሮ ተዝናና። ጅሞ ዛሬ አርሰናል ምን ነካው እንዴ? ይሄን አርሰናል የት ነው የምናውቀው? ምን አይነት ፈጨጭ የሆነ ቲም ነው ዛሬ ያየነው? የመጨረሻ ወራዳውን አርሰናል ነው ዛሬ ያየነው። የመጨረሻ አስጠሊተው ሂንካፔ ቢጫ ካገኘ በኋላ ሲጀመር ሴሜኖን አልቻለው። ዛሬ ሴሜኖ እንዲህ ሲያብላለው ነበር፣ እንዲህ ወደ ግራ ወደ ቀኝ ሲያንገራተው ነበር። የመጨረሻ ፈጨጭ አሰልጣኝ፣ የመጨረሻ ፈጨጭ የሆነ አርሰናል ያየነው። የሚያስጠላ ጨዋታ የመጀመሪያ 20 ደቂቃ በደንብ ተከሶ ነበር። አርሰናል ብዬ ነበር ዛሬ አርሰናል ለበለበ። ምን ነካው አርሰናል እንዴ?
ዛሬ እኮ ዋንጫው ሲሆን ሲቲ አሸንፎ ዋንጫ መውሰድ ትልቅ ነገር ነበር ለአርሰናል። ትልቅ ነገር ነበር። የሚያስጠላ ሽመት የሚያስጠላ የመጨረሻ ውርደት ነው። የመጨረሻ ውርደት ፈጨጩን አርሰናል አየነው። ግሙን አርሰናል ደገነርስ ዓላማችሁን አትርሱ። የናንተ ዓላማ የእንግሊዝ ፕሪሚየር ሊግ ዋንጫ ነው። የአውሮፓ ሻምፒዮንስ ሊግና የኤፍኤ ካፕ ዋንጫ ደግሞ ከተገኙ ይበል የሚያሰኙ ቦነሶች ናቸው። ከፊታችሁ ታላቅ ሰርግ አለና ለዛ ሰርግ ሽር ጉድ ብትሉ የተሻለ ነው። ደገነርስ ለዚህ ድንቅ ግብ ጠባቂ ሁላችሁም ከመቀመጫችሁ ተነስታችሁ ልታጨበጭቡለት ይገባል። ምክንያቱም እዚህ ያደረሳችሁ ይህ ግብ ጠባቂ ነው። ፈጣሪ ሰጠ፣ ፈጣሪ ነሳ። አርሰናል ተሸንፏል። ወይ ወያላ ይላል፣ ወይ ወያላ ይላል። አውጣው አውጣው አውጣው። 4 ዋንጫ ልትበላ ካራቦ ካፕ ማሟሟቂያ ሄቼ እኛ የት ሄደን ይሄ ሁሉ ቋጠሮ? ሲቲ የት ሄዱ? ሲቲ የሰላም አስከባሪያችን። ትችላለ ኦራይሊ፣ በመድኃኒዓለም ትችላለ። የኢትዮጵያን ሰላም ነው ያስክልን፣ የኢትዮጵያን ሰላም ነው ያስክልን። አሁን አንድ ምርቃት ነው መመረቃችሁ። እዚሁ በነካጃችሁ ካራቦ ካፕ በነካጃችሁ ፕሪሚየር ሊጉንም ብሉ። አሜን በሉ፣ አሜን በሉ። ሁልህም ትቋጥራለህ። ካሁን በኋላ ሰጥለጥ ብለህ ፕሪሚየር ሊግ ላይ ደግሞ ለሲቲ መቋጠር እንቀጥላለን ማለት ነው። ትችላላችሁ። አቤት ሰላም። ነገ አንገታችንን ቀና ብለን ነው የምንሄደው። ሲረብሹ ሊያድሩ ነበር እኮ እቅዳቸው፣ ግን የለም የለም። የተናቀ አስረገዛ አይደለ? አንተ እርግጠኛ ሆነው ነበርኩ እንደሚበሉ እግዚአብሔርን። የስ ወሺ ጀማው እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አተናታል። ኦፊሻሊ ማለት ነው ምንም ማለት አይደለም። እውነቱን ለመናገር አይኖ ዋንጫ ማጣቱ እጅግ በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። ይህንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን። እሱን አምናለሁ ግን ያን ያህል ደግሞ ሴንስም ሊሰጠን ሊያስጨንቀንም ሊያስከፋንም ይገባል ብዬ አላምንም። ምክንያቱም ከፊታችን እጅግ በጣም ትልቅ ነገር ነው ያለው። የፕሪሚየር ሊግ ዋንጫ የሚባል ነገር ገብቷላ። ትልልቅ ቶርናመንቶች ላይ እየተወዳደርን ያለ ነው። ገብቷችኋል አይደል? ስለሆነ ከዚህ ጨዋታ ይልቅ የአርሰናል ደጋፊ በጣም መጨነቅ ያለበት ብዬ የማስበው ማለት ነው ቀጣይ በኢታድ የምናደርገው የፕሪሚየር ሊግ ጨዋታ ላይ ነው። በደንብ ቡድናችን ፎከስ ማድረግ ያለበት። ገብቷችኋል አይደል? ስለሆነ በቃ ይሄን ዋንጫ አተኗል። ካራቦ ካፑን ብትመጣ መረገጣችን አይቀርም፣ ብናጣውም ይሄው መረገጣችን አይቀርም ነበር። ኢትስ ኖርማል። ስለሆነ የፊታችን የምናደርገው ጨዋታ ላይ ነው በደንብ ፎከስ ማድረግ ያለብን። ጀማው አብሽሩ፣ በቃ እንዳይደብራችሁ፣ ይመቻችሁ። ጀማው የአራዳ ልጆች ፔፕ ጋርዲዮላ ስራውን ሰራው። ፔፕ ጋርዲዮላ አበረረው። ካራቦ ካፑን ወደ ላይ ከፍ አድርጎ ሳማ። የአራዳ ልጆች ፈርስታፍ ነግሬያችሁ ነበረ። በታክቲክ የተሻለው ቡድን ይህንን ጨዋታ ማሸነፍ ይቻላል ብለን ነበረ። ምንም ጥያቄ የለውም። አባት እያለ ልጅ እዚህ ጋር ምንም ሊሰራ አይችልም። የፔፕ ጋርዲዮላ የታክቲክ ስራ ነው። የአራዳ ልጅ ኦሬሊን እዛ ጋ አንበሳውን ሃላንድ ፊት ለፊት አቅርቦ በጀርባ በጅብ ነከሷቸው። የአራዳ ልጆች በሚገርም ሁኔታ ትልቁን ስራ ሰርተውት ነው የወጡት ማለት ነው። እንደ አንበሳ ተጫውተው የአንበሳውንም ድርሻ ይዘው መውጣት ችለዋል ማለት ነው። ማንቸስተር ሲቲ እና ፔፕ ጋርዲዮላ የሚገባቸውን ዋንጫ ይዘዋል። አርሰናል የአራትዮሽ ዋንጫው ከሽፏል ማለት ነው። የአራዳ ልጆች አሁንም ለሶስት ዋንጫ የሚወዳደር ይሆናል ማለት ነው። የፔፕ ጋርዲዮላ ሰራዊት ግን በዛሬው ጨዋታ እጅግ በጣም አስገራሚ ነው። ሰበር ዜና! 4 ዋንጫ በላለው እያለ ሲዝት የነበረው አርሰናል በዛሬው ዕለት በቀላሉ ከአንደኛዋ ዋንጫ ተሰናብቷል። መሰናበት አይደለም ተነጥቋል። ፋይናል ላይ ደርሶ ማለት ነው። ምንት ላይ 4 ላይ ባሉበት ውድድር ዋንጫው የኛ ነው እያሉ የሚዝቱት አርሰናሎች ፋይናል ላይ ደርሰው ግን አንድ ዋንጫ ማንሳት አቅቷቸዋል። ቀድመው ምን ሲሉ ነበረ? እኛ ስንበላውን ትሰሟችኋላችሁ፣ ቆርቆሮ እያሉ ያጣጥሉታል ሲሉ ነበረ። እንደሚበሉት እርግጠኛ ሆኖ ማለት ነው። አንለውም ቆርቆሮ፣ አታስቡ። በጣም ጥሩ ዋንጫ ነበር። ነገር ግን ፔፕ ጋርዲዮላ ወስዶታል። ቡድናችሁ እናንተ እንደምታስቡት አደገኛ ቡድን አይደለም። ቡድናችሁ እናንተ እንደምታስቡት ማራኪ እግር ኳስ የሚጫወት ጀግና ቡድን አይደለም። ፔፕ ዘና ብሎ ዘንጦ ተፍታቶ እረ ባለቀ ይሄ ጨዋታ ብሎ ፊሽካው በተነፋ አስብሏችሁ ነው ይዞት የሄደው ዋንጫውን ወደ ቤቱ። ከ4 ዋንጫ አንዱን ተነጥቃችኋል። 3ቱን በጉጉት እንጠብቃለን እንዴት እንደምትነጠቁ። ቢስሚላህ ለ4 ዋንጫ ሲጫወት የነበረው የሚኬል አርቴታው አርሰናል በፔፕ ጋርዲዮላ ማንቸስተር ሲቲ በካራባው ካፕ ፍጻሜ 2-0 ተሸንፎ አንደኛው ዋንጫ ተቀንሶበታል ማለት ነው። እኔ ለ20 ምናምን ዓመት ለ33 ዓመት ዋንጫ ላነሳው አርሰናል ነው ሲቲ ነው። እንደዚህ አይነት ከስንት ጊዜ አንዴ እድል የተገኘን እድል
ተፋልሞ ዋንጫ እንደመውሰድ ወደ ኋላ ማፈግፈግ ከዛ ይሁን አጋጣሚ ሲያገኝ በካውንተር ምናምን ለማስቆጠር ማሰብ በዚህ ልክ ፔፕ እኮ ነው ምንም ዋንጫ አንስቶ ማያውቀው እኮ የሚመስለው እና የፔፕ ልጆች ረሃብ ያለባቸው እነሱ ናቸው እኮ ይሄ በጣም የሚገርመኝ ወራት በጣም ነው የገረመኝ ሲቲ በርግጥ ፐርፎርማንሱ ምናምን የወረደ ነበር ምናምን አይደል ግን ያለማችን ምርጥ አሰልጣኝ ነው ያላቸው ፔፕ ነው የምርጥነት መለኪያው ሚዛን የሆነ ሰው ነው ያላቸው የሆነ ነገር መፍጠር እንደሚችል ይታወቃል ሁለት አግብቶ እኮ ሶስተኛ ለመደገም ሲሮጥ የነበረው እኮ እዛ አርሰናል ግን ሶስተኛ እንዳይጋበስ ሲከላከል ነበር ላጥቃስ ቢል እንዴት ያጠቃል የሚገባው ቶሳዶቶ ማርቲኔሊ ነው ያው ነው እነሱም በዜግነት ነው የሚለያዩት ምኑ ነው አሁን እስቲ እንደው በቃ የቱ ነው ረሃብ የሚታይባቸው እስቲ አንድ ይሄ ነው ደህና ነው የምትሉት እኮ የለ በምርጥ ብቃት በአስደናቂ ሁኔታ ነው ያሸነፈው ጋርዲዮላ እስከረፍት አንድ ኦን ታርጌት አላረገም ነበር ከረፍት በኋላ አይታችሁታል ከ7 ደቂቃ በኋላ ነው እንደውም ሁለት ጎል ከተቆጠረ በኋላ ነው አርሰናል ትንሽ ኳስ ልጫወት ያለው ትንሽ ደቂቃ ነው ያምተነካ ኳስን ደግሞ ካላዘ ጎል እንዴት ያስቆጥራል አሁን ይሄ ነገር ሂዶ ወደ ፕሪሚየር ሊጉ እንዳይዛመት ነው እንደው የሚያስፈራው ፕሪሚየር ሊግ ላይ ሁሌም ሲቲን ስለማያገኘው ያው ዋንጫውን ለማንሳት ይደላል ግን ፊት ለፊት ለብቻ አስታገኙ እንደዚህ ነው የሚሆነው እንደ ቡድን ነው ምርጥ የነበረው አርሰናል ዛሬ ግን ፈራርሶ ነበር ምንም በቃ በጣም የሚያሳዝን ሁኔታ ነው እኔ ለዚህ ነው የአርሰናል ደጋፊ ብዙ በቃ መጠበቅ አያስፈልግም በየማሰቡ ምክንያቱም ስትጠብቁት አርሰናል እታች ታግኙታላችሁ መቼም የሚሸነፍ አይመስልም ሲሸነፍ ደግሞ መቼም የሚያሸንፍ አይመስልምና ይዋሻችኋል አጉል ተስፋ ማድረግ አይጠበቅም ግን ፔፕ ጋርዲዮላ ይገባዋል በቃ በሚያሳምን ሁኔታ ነው አርሰናልን ያሸነፈው ያው ለሱ ምንም ዝም ብሎ ቁጥር መደርደሪያ መሙሊያ ነው እንጂ ይሄ የሱን ምርጥነት አይጨምርም አይቀንስም በቃ ይታወቃልና ይሄ ከሱ ብላ ከሲቲ በላይ አንገብጋቢው ለአርሰናልና ለአርሰናል ተጫዋቾች ነበር የሚያስፈልገው ግን ሳይሳካ ቀርቷል አሁን 3 ቀርቷል ለማንኛውም እስቲ በጨዋታው ለሚሰማችሁ ነው ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ኖርማል ነው ግን አርቴታ ከዚህ ጨዋታ ኢታሊው ላይ ለምናረገው ጨዋታ መማር አለብህ ሰምተኛላ መማር አለብህ ምንም ዋንጫ የተጠማን ቲም አንመስልም 30 ምናምን አመት ዋንጫ ያገኘን ቲም አንመስልም ግን ኖርማል ነው የምር ኖርማል ነው ብዙ አልተናደድኩም ግን ለኢታዱ ጨዋታ ትምህርት ኮሰክ በቂ ነው ኖርማል ቆርቆሮ ነው አዎ ቆርቆሮ ነው ዋንጫ ለኢታዱ ጨዋታ ግን ትምህርት መውሰድ አለብህ ኖርማል ነው አልደበረኝም እኔ ደስ ብሎኛል እርሶስ ደስ አላለዎትም እኔ ምንም የኔ ምስኪን ዋንጫ ለምን የሆነ ቡድን እየደገፍክ መተህ እዚህ ለአራት ዋንጫ ነው የምበላው ከአራት አንድ እየቆጠርን ነው ገና ቋጠሩድን ማንቸስተራዊነት ይለምልም